ሰላማችሁ ይብዛ በጌታ በኢየሱስ ክርስቶስ ሰላም እላችኋለሁ። ወንድማችሁ አገልጋይ ጸጋ ይባላልው። አንድ መልእክት ይዤ ዛሬ ወደ እናንተ መጥቻለሁ። ክብር ለኢየሱስ ይሁን። ይህንን ቪዲዮ የምትመለከቱ ሁሉ ይህንን ቃል ልብ ብላችሁ እንድትሰሙ በጌታ ፍቅር አሳስባችኋለሁ። መጽሐፍ ሲናገር ሐዋርያት ሥራ 4:12 እንዲህ ይላል፣ መዳን በሌላ በማንም የለም እንድንድንበት ዘንድ የተሰጠን ስም ኢየሱስ ይላል። ስለዚህ በዚህ በመጨረሻና በክፉ ዘመን እግዚአብሔር አምላክ ልጁን በሚልክበት መላእክቶች የሚገለጡበት ልጁ በታላቅ ክብርና በታላቅ ኃይል ተመልሶ የሚመጣበት ጊዜ ሌላ ምርጫ ሌላ ነገር እየፈለጋችሁ የምትከራተቱ አንድ መፍትሄ ነግራችኋለሁ። እሱም ኢየሱስ የሚባል ስም ፈዋሽ ነው፣ ያድናል፣ ከሲኦል ያድናል፣ ከጨለማ ከሞት ያስመልጣል። ክብር ለአምላካችን ለኢየሱስ ይሁን። ሁላችሁ ይህንን የሚሰሙኝ የተለያየ ቦታ ሆናችሁ ይህንን ድምጽ የሚሰሙ ኢየሱስ ይመጣል ያላችሁ ኮሜንት ላይ ጻፉልኝ። ወዳችኋለሁ። ሰላማችሁ ብዝት ይበልልኝ። በኢየሱስም ተባረኩ። ሻሎም